ሰላም ጤና ይስጥልን ውድ ሀገሬ ልጆች ባላችሁበት ሰላማችሁ እንዳሸዋ ብዘት ይበልልኝ እንደምናችሁ ዛሬም በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ እንግዲህ ሁላችሁም እስከመጨረሻው ተከታተላችሁ አሪፍ ነገር እንግዲህ አሰማችኋለሁ እንግዲህ ሐሳብ እንሰጥበታለን ከናንተ የሚጠበቀው ሰብስክራይብ ማድረግ ሐሳብ አስተያየት ማጋራትና ከኔ ጋር መቆየት ነው ላይክ ማድረግ እንዳይረሳ ቀጥታ ወደ ቪዲዮ አብርሃም ይባል ሰውዬ ግን ወደ ሄርሜላ ዳግመኛ እንዲመጣ አልፈልግም ከባ አንተ ወንድምነህ እንደ ወንድምነት መከረው የሆነ ነገር በለውና ከሄርሜላ አጠገብ እንዲርቀር አይ ካለ ግን እኔና እሱ ሌላ ነገር ውስጥ ነው የምንገባው ገባ እኔም ከናንተ ጋር መነካካት አልፈልግም አንተም ደግሞ በተጨማሪ ከሄርሜላ አጠገብ ተራቅ የምታወራው ነገር ስለ ሄርሜላ እንደ ቆመ ፍርደኛ የምትሆነው ነው አንዴ ደግሞ ሩታ ጋር የሚሄድ ፍርደኛ የምትሆነው ነገር አቁመ ከሄርሜላ አጠገብ ተራቅ አቆም ካለ ብሎ እንደነቁ በቃ የናሉ ራስ ወርጂ ከናንተ ጋር አማወራው በቃ ያው ህይወት ነው በህይወት ላይ ደግሞ ብዙ ነገር አለ ወንድም አለ ህይወት አለ በእነዚህ መሃል ብዙ ኮተቶች ይመጣሉ በዛ መሃል ነው እየተገናኘን ያለው ወላዋይ ሆኜ ሳይሆን ሄርሜላ እውነት ካላት ሄርሜላ ጋር ቆማለ አንተ ለእውነት አቋሚ ብትሆን ራሱ ማለት ነው ትላንትና ላይ ሄርሜላና አብርሃምን ስትከሱበት የነበረው መንገድ እውነታን ይዘህ አይደለም አንደኛ የመጣው እውነታን ይዤ ነው እውነታ የለም ነበር ሄርሜላ አይደለችም ልጅቷ ነው አይደለም የወሰደችው በስማ በለው ነበር ሲናገር የነበረው ምንም ማን ነው ዋሻውና ምናቀው ነገር በነገራችን ላይ በስማ በለው እንትና አሉ እንትና ባሉ ነው እኔ ዴቭ እዚህ ጋር ሎክስ ፈልጋለሁ ባይዜ ግን ሩታ እውነታ የላትም በጊዜው ምን አላት አብርሃምን በቃህ በለው መሆን ካለበት መልከስከስ ካለበት ከማንም ጋር መልከስከስ ይችላል ግን ከሄርሜላ ህይወት ይራቀል ከሄርሜላ ህይወት አብርሽን እኛ አይደለም የምንመስሉት አይደለም ትናንትና በየሃለው ሄርሜላ የራሷን ህይወት ቆም ብላ ትኖር በቃ ትበል ወደሷ ህይወት ሲመጣ አልፈልግም ትበለው ብዬ ተናግሬ ነበር በተቻለ መጠን እኛ አብርሽን ከሄርሜላ ህይወት እንዲርቅ እናደርጋለን አብርሽ እንኳን ከሄርሜላ ህይወት ከሩታን ህይወት ከማንም ህይወት ርቆ የራሱን ህይወት ቢኖርልኝ ለኔ እንደወንድም በጣም ደስ የሚለኝ እሱ ነው ወይ ከዚህ ሀገር ቢሄድ በጣም ደስ የሚለኝ ተረዳኛ እንደወንድም ሲጠይቀኝ ምክንያቱም በቃ እሱም ያደረገ ያለው ነገር ዙሪያውም እየሆነ ያለው ነገር በጣም ደስ ስለማይል ከዚህ ሁሉ ነው ሰበር ዜና ዝምተኛ ሰው ሲነሳ አያድርስ ይባላል ልብክ እንደ ሚኪ ነው ሚኪ በዝምተኛ ገዳዩ ዛሬ እንግዲህ ዝም ብሎ ምን ሆኖ ነው የጠፋው ስቶሪ ራሱ አይ መናገሩ እኮ ጥሩ ሆኖ ሳለ አንዳንድ ጊዜ በሰው ህይወት ላይ ደግሞ ለምንድን ነው የምንገባው ነው እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ሄርሜላና አብርሃም ለመለያየት ዋና ሚና መጫወት ያለባቸው ሁለቱ ናቸው እንጂ ወንድምየው እዚህ ጋር ምንም ስላለ የሚፈጠረው ነገር የለም አንዳንዴ ጥሩ ነበር የሚፖስተው ለምን ጠፋ ብለን የብዙዎቻችን ጥያቄ ቢሆንም ግን ዛሬ ለዴቭ ይሄ ለከስከስ የተከሰከሰ ወንድምህም አንተም ካሁን በኋላ እህቴ ላይ እንዳደርሱ ሲል ማስጠንቀቂያ ሰጠ ታዲያ ዴቪ የሚናገረው ጠፍቶበት ሩታ ትክክል ናት ሩታ ጥፋት የላትም ልጅ በጠፋ ሰዓት ራሱ እንደዛ የተናገረችው ትክክለኛ ነው ቢልም አንተ እባክህ የምታወራው ሁሉ ነገር ሁሉ ወደ ግራ ነው በማለት እንግዲህ ሚኪ የህቱ መከታ ተናግሯል ሚኪ በነገራችን ላይ ማይክል ጃክሰን ሆቴል ውስጥ በተገኘው በራቆት ቪዲዮ ያ ነገር በጣም አስከፍቶታል ሚኪ እውነት ነው እኮ የእህታችን ባል እንደዚህ አይነት ነገር ቢያደርገው የትኛውም ወንድ የትኛውም እህት ራሱ እንደዚህ አይነት ነገር ቢፈጠር የሚደብራት ነገር ነው ይሄም ልጅ እኔ እዚህ ጋር አልፈርድበትም እኮ ያው መላእክት አለባቸው የሚለው ነገር ራሳቸው ይወስኑ የሚለው ነገር መተው አለበት በየስባለው እንጂ ይደብራል እኮ አልደራደርም የመጣው ይመጣል ካሁን በኋላ ማይክል ጃክሰን ጥጉን ያሲል አሳሰበ ታዲያ ማይክል ጃክሰን እኔም ተው ብዬ ነበር ይሄ ዝምተኛ ሰው ከተነሳ በኋላ አትችለውም ታዲያ ሄርሜላ ከረሜላ ምላሿ ምን ይሆን እኔስ በጣም አስፈራኝ አሁን ያለው የፍቅር ግንኙነታቸው መጨረሻውን ያሳምረው ነው እንጂ ሌላ ምን ይባላል ብትስማሙ እንደኔ መልካም ነው ብዬ ነው የማምነው ዴቭ ግን በጣም አስመሳይ ነህ እኔም አስረግጬ ነው የምነግርህ ምክንያቱም በጣም ወላዋይ ሆንክ ሰውዬ አቋም የሌለ የሰው ልጅ ዴቭን ታውቁታላችሁ መቼም ከመጣው ጋር መሄድ ሚንሸራሸር አይነት አስተሳሰብ ያለው ሰው ምንም እንትን የለውም
አቋም ይኖረዋል የዚህ ሰውዬ ግን ምንም አቋም የለውም ካንዱ እና ሚኪ ያጋጥማል ግን ይሄን ነገር በትግስት ብታልፈውና እነሱም አንድነታቸውን ቢፈጥሩ እንደኔ መልካም ነው ግን ያው ምን ታረጉታላችሁ እንግዲህ ማይክል ጃክሰን እርግጠኛ ነኝ ወደ ራሱ ተመልሶ ነገሮችን ሁሉ ማስተካከል አለበት ምክንያቱም አንድ ሰው የወደደው ሰው ከሚያጣ የማይፈልጋቸውን ሰው ከህይወቱ ቢያስወጣ ባይኔ ማለት ነውና በጣም አዝኗል ሚኪ ይኸውላችሁ እንግዲህ ወንድም ማለት እንደዚህ ነው እህትን ሲያስከብር እንዴት ደስ ይላል በወንድም ቦታ መሆን ያው ኃላፊነቱ ይሄ ነው ልጁም እኔም በኔ ቦታ በሆን ኖሮ እንደዛ ላረግ የምችለው ነገር ነው እንግዲህ ያደረገው ያው እነሱ መስማማት አለባቸው በየነማሰበው ያው አብርሃምና ሄርሜላ ቢስማቡ ይሁላ ነገር አይፈጠርም በያስባለው መሐላቸውም እንግዲህ ሰው ይገባል በያላስብም ዳዊትን መናገሩ እኔ ጥሩ ነው በየነማሰበው ያው ማስተካከል አለበት 10 ቦታ ውስጥ እንግዲህ መሆን እኔ መቼኝም ብቻ ዛሬ ለእናንተ ያዘጋጀሁት ቪዲዮ ይሄንን ነበር የሚመስለው ሰብስክራይብ ማድረግ ላይክ ማድረግና ሐሳብ አስተያየት ማጋራት እንዳይረሳ ከኔ ጋር ቤተሰብ ሁኑ በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ